ሰላም ጤና ይስጥልኝ። የኢትዮጵያ ምግብና መድኃኒት ባለስልጣን ማህበራዊ ሚዲያ ተከታታዮች ሳምንታዊ ባለስልጣን መስሪያ ቤቱ የተመለከቱ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያ ምግብና መድኃኒት ባለስልጣን ከማዕከላዊ የኢትዮጵያ ጤና ቢሮ ጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ጋር በጋራ የባለድርሻ አካላት የንቅናቄ መድረክ አካሄዱ። ተጨማሪ ዘገባ አለን። ኢትዮጵያ ምግብና መድኃኒት ባለስልጣን ከማዕከላዊ የኢትዮጵያ ክልል ጤና ቢሮ ጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ጋር በጋራ ያዘጋጀው የ2017 በጀት ዓመት የጤና ቁጥጥር ሥራ ባለድርሻ አካላት ንቅናቄ መድረክ በወልቂጤ ከተማ ሲካሄድ የመክፈቻ ንግግር ያደረጉት የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ እንደተናገሩት በያዝነው በጀት ዓመት በጤና ቁጥጥር ዘርፉ በርካታ ስራዎች የተሰሩ ሲሆን ለዚህም የባለድርሻ አካላት ሚና ከፍተኛ ነበር ብለዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቃዱ ንማኔ ባለስልጣኑ የአፍሪካ የልህቀት ማዕከል ለመሆን ራዕይ አንግቦ እየሰራ ያለውን ስራ ገለጻ አድርገዋል። የቅርንጫፉ ኃላፊ ቅርንጫፍ መስሪያ ቤቱ ከሚያዋስናቸው ክልል ተቆጣጣሪ አካላት ጋር በተሰሩ የጋራ ስራዎች ውጤቶች መመዝገባቸውን ገልጸው የጤና ቁጥጥር ስርዓቱን ለማሳለጥ ባለስልጣን መስሪያ ቤቱ ክልሉ ከሚገኙ የባለድርሻ አካላት የሚጠበቅባቸውን ኃላፊነቶች ዝርዝር አቅርበዋል። በመድረኩ የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍና የማዕከላዊ ኢትዮጵያ ክልል ጤና ቢሮ ጤናና ጤና ነክ አገልግሎቶችና ግብዓቶች ጥራት ቁጥጥር ባለስልጣን ሪፖርቶች ቀርበው የክልሉ ምክትል ፕሬዚዳንት፣ ማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የክልሉ ጤና ቢሮ ኃላፊና ሌሎች የመንግስት ኃላፊዎች በተገኙበት ሰፊ ውይይት ተደርጓል። በመድኃኒትና ክትባት ደህንነት ክትትል ስራ የአፍሪካ ህብረት የልማት ኤጀንሲ እያከናወነ ያለው ስራ የአገሪቱን መጻኢ የጤና ክብካቤ ለችግር የማይበገርና አስተማማኝ እንደሚያደርገው ገለጸ። ተጨማሪ ዘገባ አለን። የአፍሪካ ህብረት የልማት ኤጀንሲ አዲስ አጋርነት ለአፍሪካ ልማት ስድስተኛው የአፍሪካ ህብረት የመድኃኒትና የክትባት ክትትል አስተባባሪ ኮሚቴ ስብሰባ ላይ የጤና ሚኒስትር ዶክተር መቅደስ ዳባ ሲከፍቱ እንደተናገሩት ኢትዮጵያ የኮቫክስ ክትባት ወደ አፍሪካ ከሚገባባት ሁለት ሀገራት አንዷ በመሆኗ ኩራት እንደሚሰማቸው ገልጸው ሀገሪቷ በአፍሪካ የመድኃኒት ክትባት ደህንነት ክትትል አስተባባሪ ኮሚቴ ውስጥ በመግባቷ ለዚህ ትልቅ አስተዋጽኦ ማድረጉን አውስተዋል። ይህም የዲጂታል ፈጠራን በመድኃኒት ደህንነት ክትትል ለመጠቀም ማስቻል፣ በእውነተኛ ጊዜ ሪፖርትና ምላሽ ለመስጠት እንዲሁም አሉታዊ ክስተቶችን የመከላከል አቅም በእጅጉ ማሳደጉን ነው ዶክተር መቅደስ ጠቁመው ኢኒሼቲቭ በርካታ ውጤቶች መሰረት የጣለ ብቻ ሳይሆን የሀገሪቱን መጻኢ የጤና ክብካቤ ለችግር የማይበገርና አስተማማኝ እንደሚያደርገው አብራርተዋል። የባለስልጣኑ ዋና ዳይሬክተር ሄራን ገርባ በበኩላቸው ኢትዮጵያ የአፍሪካ ህብረት የመድኃኒት ደህንነት ክትትል አስተባባሪ ሆና መስራት ከጀመረች ወዲህ እንደ ሀገር በዘርፉ አመርቂ ውጤቶች ማስመዝገቧን ገልጸው ሀገሪቱን በኢኒሼቲቭ የሙከራ ወቅት በኮቪድ ክትባት በርካታ የደህንነት ሪፖርት በማቅረብ አስተዋጽኦ አድርጋለች ብለዋል። በዓለም ደረጃ የተናበበና የተቀናጀ የመድኃኒት ደህንነት ክትትል ኢኒሼቲቭ ከተጀመረ 5 ዓመት ወዲህ ሀገራዊ መድኃኒት ተቆጣጣሪ ተቋማትን ማጠናከር፣ ዲጂታላይዜሽንን በመጠቀም እውነተኛ መረጃን በመቀበልና በመላክ ሀገራት ወጥ የሆነ የክትትል ስርዓት እንዲዘረጉ አድርጓል ብለዋል። ከፋብሪካዎች የሚወጡ የምግብ ዘይትና ዱቄት ምርቶች በንጥረ ነገር እንዲበለጽጉ የሚያስገድድ ረቂቅ መመሪያ መዘጋጀቱ ተገለጸ። ተጨማሪ ያለን ኢትዮጵያ ምግብና መድኃኒት ባለስልጣን የበለጸጉ የምግብ ዘይቶችና የዱቄት ምርቶችን ለመመዝገብ የሚያስችል መመሪያ ማዘጋጀቱን ተከትሎ በመመሪያው ላይ ባለድርሻ አካላት አስተያየት እንዲሰጡበት የሚያስችል የውይይት መድረክ አካሂዷል። በውይይት መድረኩ ላይ የተገኙት የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ እንደተናገሩት ደቂቅ ንጥረ ምግቦች ለሰው ልጆች የሚያስፈልጉ ወሳኝ ንጥረ ምግቦች ሲሆኑ እነዚህ ንጥረ ነገሮች ለጤናማ የሰውነት እድገት፣ የበሽታ መከላከል አቅም የሚያጎለብቱና የምግብ መፈጨትን የሚያፋጥኑ ቫይታሚንና ማዕድናት እንደሚጨምር ገልጸው ይህ መመሪያ ህዝባችን በሚመገባቸው የዱቄትና የምግብ ዘይት ምርቶች አማካኝነት ወሳኝ ንጥረ ምግቦች እንዲያገኝ የሚያስችል መሆኑን ተናግረዋል። ረቂቅ መመሪያ በባለስልጣን የምግብ ምዝገባና ፈቃድ መሪ ስራ አስፈጻሚ አቶ መንግስቱ አስፋው ቀርቦ ሰፊ ውይይት የተደረገ ሲሆን ባለድርሻ አካላቱ በመመሪያው ላይ ግልጽ ሊደረጉ የሚገባቸው ባሏቸው ጉዳዮች አስተያየታቸውን አቅርበው ከመድረኩ ምላሽ ተሰጥቷቸዋል። ሳምንታዊ ባለስልጣን መስሪያ ቤታችንን የተመለከቱ ዜናዎች እነዚህን ይመስሉ ነበር። ከባለስልጣን መስሪያ ቤቱ ጋር የተያያዙ መረጃዎችን ለማግኘት ማህበራዊ ገጾቻችንን ይከታተሉ እያልን እስከ ሳምንት መልካም ሳምንት